አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢልሃም ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አለን። እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ አልሐምዱሊላህ። በሀገር ውጭም ያላችሁ የኔ ተከታዮች ሰላማችሁ ብዝት ይበልልኝ። ወዶች ዛሬ ሱፐር ማርኬት ይዣችሁ ልሄድ በስንት ጊዜ በ2 አመቴ በ3 አመቴ ምናምን ነገር ጀምያ ሄድኩኝ ማለት ነው። ሱፐር ማርኬት ማለት ነው። በቃ ውዶቼ እንዴት ደስ ይላል። ከቆይቶ ከቤት ውስጥ ወጥቶ አለመቆየት እንዴት ደስ ይላል። የምር ስወጣ እንደዚህ ገበያ ምናምን ሲሄድ በቃ ያ ረቢ ያልገዛሁት የለም። 20 ብር ጨርሼ ነው የመጣሁት በቀላሉ ማለት ነው። 20 ብር ያው ትንሽ ነው በእርግጥ ከሀገር ውድነት አንፃር ትንሽ ነው። ግን እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ ጎብኘት አድርጓት የኩዌትን ሱፐር ማርኬት ስላሳያችሁ ማለት ነው። እዚህ ጋር እንትኖች ተበላሽቶባቸው ነው መሰለኝ ምንም ነገር የላቸውም። እዚህ ጋር ደግሞ ያው ፍሬዝ ውስጥ የሚገቡ ነገሮች ናቸው። እነ ዶሮ ምናምን ነገር እነ ቺክኖች ምንድነው ይሄ የሚጠባበሱ ነገሮች እነ ብጣጥ፣ ድንች ምናምን ነገር እነዛ ነገሮች ናቸው። ኢሉካዬ እዚህ ጋር ፏብትን እያለች ነው እነሱ ይገፋሉ፣ እኔ እቃ ፈልጋለሁ ማለት ነው። እንደዚህ እየተሽከረከርኩም ለራሴ እኮ ነው የምሽከረከረው። ለራሴ ነው የምሽከረከረው ምክንያቱም ቪዲዮ እየቀረጽኩኝ ማለት ነው። እና ይሄንን ይመስላል። እነዚህ ሻምፖዎች ምርጥ ሻምፖዎች ነበሩ። የወሰድነውን ወስደናል። ከጓደኞቹ 2 ጓደኞች ነበሩኝ ከኋላ እነሱ ካሜራ ውስጥ መግባት ስላልፈልጉ ነው እንጂ እዛ ጋር አንደኛው ራሱ አናቷ ገብቷል ማለት ነው። እና አሪፍ እቃዎች ነበሩ። የእውነት እቃዎች ራሱ ነበረ። ወደ በኋላ ላይ ታውታላችሁ ብዬ አስባለሁ። ይኸውላችሁ ይሄ እቃው በጣም የሚያማምር እቃ ነው። የምር ሱፐር ማርኬት ማለት ትንሽ ማለት ነው። ትልቅ ምናምን አይደለም። ትንሽ ሱፐር ማርኬት ነው፣ ግን ደስ የሚሉ እቃዎች አሉ ማለት ነው። ያኔ ለድንገት ምናምን ነገር ሲፈለግ ቶሎ ብሎ ሄዶ ቅርብ ቦታ ሄዶ ማምጣት የሚቻልበት ነገር ነው ማለት ነው። ሲኒያ አታምርም? በጣም ነው ያማረችኝ። ምን ነው በወሰድኳት ብዬ ጓጉቼ ነበር ማለት ነው። እና እዚህ ጋር ስኒያዎች ምናምን እያሳየኋችሁ ነበረ። እዚህ ጋር እቺ ብርጭቆ አታምርም? የቡና መጠጫ ነች። የሻይም ይሆናል ግን የቡና ቆንጆ ናቸው እነዚህ። የቡና የተለያዩ የቡና ሳይሆን የወተት የምናምን ነገር መጠጫ ይሆናሉ። እዚህ ጋር ደግሞ ከበችኖ ወይም ንስካፌ የሚባሉ አሉ። እዚህ ጋር ደግሞ ብስኩቶች አሉ። ምርጥ ብስኩቶች አሉ። ኮርንፍሌክስ እነዚህ ብስኩቶች አሉ። አያምር? በጣም ነው የምወደው ብስኩት፣ በጣም ነው የምወደው። ኦሪዮ የሆናችሁ ምርጫው እንግዲህ የብስኩት አይነት ነው ማሳያችሁ። እዚህ ጋር ይልካ ደግሞ ምን ያስፈልጋል? አጭር ሴትን ለማግባት ዳይመንድ ጥሎች ጥለህ ሽማግሌ ልከህ ማግባት ነው። ረጅም ከሆነች በራይድ ብቻ ማምጣት በቂ ነው። እና እዚህ ጋር አጭር ሴትን ለማግባት ምን ያስፈልጋል? አጭር ሴትን ለማግባት ዳይመንድ ጥሎች ጥለህ ሽማግሌ ልከህ ማግባት ነው። እና እዚህ ጋር ደግሞ ምን እንዳሳየሁኝ አላወኩም። እውነት ለመናገር ምን እንደሆነ አላወኩም። ድንገት ጣልኩ፣ እነዛው ቦታው መለስኩኝ ማለት ነው። እና እዚህ ሻምፖዎች ጋር ተመልሼ ክሬሞች ጋር መጣሁኝ ማለት ነው። እነዚህ በጣም ቆንጆ ሻምፖ ክሬሞች ናቸው። አቮካዶ ናቸው። ሰውየው መጠበቅ ተመለስኩኝ። ፊት ለፊት ሰውየውን ሳይ መልስ አልኩኝ ማለት ነው። ቀጠልኩኝ ጉዞ ማለት ነው። እየተሽከረከርኩኝ ነው። ሰው አለ፣ ሰው አየኝ አላየኝ አላልኩም። ፊት ለፊት ሰውየው ግጥምጥም ስንል ግን ደነገጥኩ ማለት ነው። ይኸውላችሁ ተሽከረከራለች ኢሉካዬ። እና ውዶች ይሄንን ይመስላል። በጣም አሪፍ ጊዜ ነበረ አልሐምዱሊላህ። በዚህ ሁኔታ ጨርሰን ወደ ቤታችን ተመልሰናል ማለት ነው። ይሄን እያሰብን ነበረ፣ ሂሳብ እያሳሰብን ነበረ። ይሄ ሁሉ እቃ የሚገዛ ነበረ። የሰዎቹን ገዝተን ጨርሰን ከዛ ደግሞ ሰውየውን አሳስብ ብለን እኛ የራሳችን እቃ ልንገዛ ወጣን ማለት ነው። አሁን ደግሞ ጨርሰን ወደ ቤት እየተመለስን ነው። ሰውየው መኪና እየጠበቀን እኛ እዚህ እየተሽከረከርን ነበረ። ይኸውላችሁ ይልካ መኪና አስገባን ገባን። እንግዲህ ወደ ቤት እየሄድን ነው ማለት ነው። ይሄንን ይመስላል። ማስቲካዬ ከእጅ አለየች። ግን ሱፐር ማርኬት ሄዶ ማስቲካ ሳይገዛ ይመጣል።
እኔም መስቲካ አላጣም፣ ሳልገዛ አልመጣም ብሞት ገበያ ከወጣሁኝ ማለት ነው። እና ወደ ቤት ተመለስን እና ይሄንን ይመስል ነበር ውዶች። ቤታችን ወሰልን። ይሄውና የገዛነው እቃ ይሄንን ይመስል ነበረ። ከዛ ስንመለስ ደግሞ ሴትዬ እህቶቿ እናቷ መጥተው አገኘናቸው። ከዛ ለነሱ ራት ልንሰራ ጉድ ልንል ዕቃ ቤት ገባን ማለት ነው ውዶች። ይሄን ይመስላል ውዶች። ያመሰግናለሁ አብራችሁን ስለቆያችሁ። ላይክ ሼር ኮምፕሊት አድርጉልኝ።